በተማሪዎች ላይ እየወደቀባቸው ምርጉ በከፍተኛ ሁኔታ ይቸገሩ ነበር። የውስጥ ገቢም ስለሌለው የተለያየ ነገር ችግር ስለነበረበት ተማሪዎች ለመማር ትንሽ የተቸገሩበት ሁኔታ ስለነበር በ2017 ከህዝቡ ጋር ተነጋግረን ሲደመር ከአልማ ጋር ተግባብተን እነዚህ የምታዩዋቸውን ትምህርት ቤቶች ይችኛዋና ይሄኛውን ትምህርት ቤት በ9 ሚሊዮን ብር 10 ክፍል 2 ብሎክ ግንባታ ገንብተን ለተማሪዎች ያስረክበናቸው ይሄው ተማሪዎች እየተማሩበት ነው። ሌላኛው አሁን በአጠቃላይ እዚህ ያለውን ችግር ለመቅረፍ ብለን ከአልማ ጋር በመነጋገር ህብረተሰቡም ጭምር አብሮ አግዞን ይሄ የምታዩት ትምህርት ቤት ፊት ለፊት ያለው ዘንድሮ ግንባታ የተጀመረ ነው። አሁን የብሎኬት ችግር ገጥሞ ነው ብሎኬቱ ይገባል፣ ጠቅላላ ይጠቃለላል ማለት ነው። ይሄ እዚህ ውስጥ ያለው የትምህርት ቤቱ የክላስ ችግር ወይም የክፍል ችግር ሙሉ ለሙሉ በዘንድሮ ዓመት ይቀረፋል ማለት ነው። ምክንያቱም እዚህ 10 ክላስ አምና የተገነባ አለ፣ በዘንድሮ ዓመት ደግሞ 5 የሚገነባ አለ። 15 ትምህርት ቤት ሲደመር እነዚህ በደርግ ሰዓት የተገነቡ ግንባታዎች ናቸው ሁለቶች ማለት ነው። እነዚህን አጠናክረን አጠቃላይ ወደ 20 ምናምን አካባቢ ክላስ ይኖራል። 20 ክላስ የትምህርት ቤቱን ችግር ይፈታል ብለን እናስባለን። ሌሎቹ የሚቀሩ ነገሮችን ቀጣይ የምንሰራቸው ሆኖ ነገር ግን በዚህ በሁለት ዓመት ውስጥ በ2017 እና በ2018 አምበር ጁኒየር ትምህርት ቤት ላይ ያለውን ችግር ተማሪዎች በንጹህ ምቹ በሆነ አካባቢ እንዲማሩ ከማድረግ አኳያ የትምህርት ቤቱንም ደረጃ ለማሳደግ እነዚህ ግንባታዎች የተገነቡ መሆኑን ነው። ቅድም የተናገርኩት የቅድመ አንደኛ ትምህርት ምገባ እየመገብን ነው 326 ተማሪ ብዬ ተናግሬ ነበር። በአጋጣሚ ስንገባ እዛ ጋር ያያችኋቸው ህፃኖች ቅድመ አንደኛ ክፍል ያልደረሱ ከ4 ዓመት ጀምሮ ያሉ ተማሪዎች እዚህ ትምህርት ቤት እየተማሩ ነው ያሉት። በአጋጣሚ ትምህርት ቤቱ ፈርሶ ስለነበር እዚያ የኛም ሰው የተለያየ ሰው አስገብተንበት ስለነበረ ምቹ ሁኔታ ስላልፈጠረልን ወደዚህ አምጥተን እንዲማሩ አደረግናቸው። አሁን ታዩዋቸዋላችሁ መጨረሻ ላይ ማለት ነው። እዚህ ክላስ ነው ያሉ ምግብና እዚህ ነው የሚመገቡ። እዚህ ተመግበው ትምህርት ቤት ሲጨርሱ ወደ ቤታቸው ይሄዳሉ ማለት ነው። ስለዚህ ይሄንን ችግር እየቀረፍን መሆኑን እየሰራን መሆኑን እንድታዩልን ፈልገን እንደጠራናችሁ ታሳቢ ማድረግ ያስፈልጋል ብዬ